13 ጎል በደርሶ መልስ ከኦልድ ትራፎርድ ድራማ ብቻ በመልስ ጨዋታ 9 ጎል። እግር ኳስ ምን አይነት ስፖርት ነው? ተአምርና ማንቸስተር ዩናይትድ በዩናይትድ መጥፎ የውጤት ዘመንም ቢሆን የማይነጣጠሉ ዘላለማዊ ወዳጆች፣ አድማጮች፣ ይህ ማንቸስተር ዩናይትድ የማንቸስተር ዩናይትድ ብቻ የሆነውን ነገር የፈጸመበት የእግር ኳስ ትዕይንት ነው። ከኦልድ ትራፎርድ ከቲያትሮ ዓለም ከቲያትር ኦፍ ድሪምስ ህልሞቹ ላሁን ከሚሆኑበት ገናናው መቀመጫ የተፈጸመ ከእልፍ አስተዳደራዊ እብደቱ ነጋዴ ስግብግብ ባለቤቶቹ ጋር በተያያዘ ከመንበሩ ወርዶ ከንግስናው አዘግዝቆ በትውልድ የዘመን ቅብብል ጸንተው ከዘለቁ ታማኝ ደጋፊዎቹ ጋር ዩናይትድ ቲያትሩ የመጨረሻው ደቂቃ ተአምሩ እግር ኳሳዊ ጀብዱ የማታ ማታ ተጋጣሚዎቹ ላይ የሚፈጽማቸው ቅጽበታዊ አፍዛ ደንግዝ የካምባክ ምትሃቱ ጭምር ጠፍቶት በውጤት ማጣት ማዕበሉ መካከልም ከነድክመቱ የድል አድባር መንፈሱ የማይታመን የትናንትና ሕያው አሸናፊነት ሚስጥር የጸና እምነቱ እንዳለው ከኤሮፓ ሊግ ሩብ ፍጻሜ ታየ። ካን ማንቸስተር ዩናይትድ ስኮር ዘ ኦሌስ ስኮር። አሁን ማንቸስተር መቼም በየትኛውም ፈተናው መካከል የመጨረሻው ፊሽካ እስኪነፋ ጎል ያስቆጥራል። ለድል አሸናፊነት ከፍታው መለያውን በደረታቸው የለጠፉ ተጫዋቾች ሁሉ ለማይቻለው የህይወት ድል ከፍታ ተራራ ተስፋ ሳይቆርጡም ይታገላሉ። ያኔ ተአምር ከየትኛውም ቅጽበት ይፈጸማል። አድማጮች፣ ይህ የፈርጊ ታይም ሬሞንታዳ የመጥፎ የውድድር ዘመን የማንቸስተር ዩናይትድ ወርቃማው ማስታወሻ ነው። በእንባና ሳቅ የተሞላ ስቴዲየም በብስጭት ያስለቀቀ ታማኝ ደጋፊዎቹን ምን ይሻለናል ያስባለ ማንቸስተር ዩናይትድ ወድቆም የውድድር ዓመቱን ዝቅታ ለማዳን እስከ መጨረሻዋ ሰከንድ በየትኛውም ተስፋ አስቆራጭ ሂደት መታገል መሞከር እንዳለባቸው በተረዱ ተጫዋቾቹ ተደናቂ ጥረት የተፈጸመ የማንቸስተር ዩናይትድ አሸናፊነት ሕያው አሻራ የሆነው ኔቨር ሴ ዳይ ስፕሪት ዲኤንኤው የደመቀ የማንቸስተር ዩናይትድ እና የማንቸስተር ዩናይትድ ብቻ የሆነው የሽርፍራፊ ሰከንዶች እግር ኳሳዊ ተአምር ነው። ከ2-0 መመራት ሁለት አቻ ያውም ሊዮን በቀይ ካርድ ተጫዋች ወጥቶበት ተጨማሪ 30 ደቂቃ ዩናይትድ መርቶ ሁለት አቻ ያደረገውን ጨዋታ 4-2 ለቀቀ። ሊዮን ከኦልድ ትራፎርድ ፈነጠዘ። ዩናይትድ 4-2 እየተመራ ነው። ማንቸስተር ወደቀ። ማንቸስተር ጨረሰ። ማንቸስተር ከብቸኛ የሲዝኑ ተስፋው ተባረረ። ዩናይትድ አሁን ምን ቀረው? አበቃለት። በዛ የጨዋታ ሂደት ኮሜንታተሮች፣ የጨዋታ ዘጋቢዎች ሁሉ ለዓለም ሚዲያ እያስተጋቡ ነው። 120 ደቂቃ ሊፈጸም 6 ደቂቃዎች ከኦልድ ትራፎርድ ይቀራሉ። ዩናይትድ ላቻ እንኳን 2 ጎል ይፈልጋል። በ90 ደቂቃ ሊዮን በ10 ተጫዋች እየተጫወተ 2-0 የመራውን ውጤት ያላስጠበቀ 30 ደቂቃ ሲጨመር ጭራሽ 2 ተቆጥሮበት 4-2 የተመራ ክለብ በቀሪ 6 ደቂቃ ይህንን ተአምር እንዴት ይፈጽማል ተብሎ ይጠበቃል። የማይሆን ሁሉም በዛች ቅጽበት ብዙ ስለተባለው ስለ ውድድር ዓመቱ የማንቸስተር ዩናይትድ የለየለት የሚታወቀው ድክመቱ እየተነጋገረ ነው።